ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 42 እንዲህ ይላል። በጌታ ኢየሱስ ስም አነባዋለሁ። ሁሉ ጊዜም እንደምትሰማኝ አወቀው፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገረው አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በግንዝ እንደተገነዙ ወጣ። ፍቱም በጨርቅ እንደነበረ ተጠምጥሞ ነበር። ኢየሱስም ፍቱትና ምን ይበል ይሂድ፣ ከዛስ ተውት አላቸው። ስብከቴ ርዕስ እግዚአብሔር ያንተን ነገር ያውቀዋልና ያስነሳዋል። እግዚአብሔር ያንቺን ነገር ካወቀ ጎረቤት ላይ ያውቅ ይችላል፣ ዘመድ ላይ ያውቅ ይችላል፣ የቅርብ ሰው ላይ ያውቅ ይችላል፣ ዘመድ አዝማድ ላይ ያውቅ ይችላል። የቅርብ የሩቅ የጠቀማችሁት ያልጠቀማችሁ ሰዎች ሁሉ የእናንተ ነገር ላያውቁ ይችላሉ። ያንተን ነገር የሚያውቀው ጌታ በጊዜው መጥቶ ነገር ይህን ያስነሳዋል። ይሄኛው ክፍል ላይ አልዓዛር የሚባል ኢየሱስ የነሱ ቤት ወዳጅ ነው። በቤታቸው ይውላል። የአልዓዛር ወዳጅ ተብሎ ነው የሚጠራው። ኢየሱስ ሲጠራ በኢየሩሳሌምና በይሁዳ ከተማ ላይ ኢየሱስ ሲጠራ የና አልዓዛር የና ማርታ ቤት ወዳጅ ነው የሚባለው ኢየሱስ። እና ይሄ አልዓዛር ድንገት ኢየሱስ ፈቀቅ ባለበት ጊዜ ታመመ፣ ከዛን ሞተ። በታመመበት ወቅት ላይ ለኢየሱስ አንድ ፈጣን ደብዳቤ ከመልእክተኛ ጋር ተልኳል። ምን የሚል? እጅግ የምትወደው ወዳጅህ ምን አልዓዛር ምን ሆኗል? ታሟል የሚለው ኢየሱስ ጋር ደብዳቤ ደርሷል። ይሄ የሚደርሰው ኢየሱስ እዛው እያለ ባለበት ከተማ እያለ የሁለት ቀን ቆይታ አድርጎ ተመልሶ ሲመጣ በአራተኛው ቀን ነው ኢየሱስ የመጣው። በአይሁድ ሕግ አይሁዳውያን አንድ ነገር ያውቃሉ። እስከ 3 ቀን ባለው ሰው ሊነሳ ይችላል ብለው ያምናሉ። ሌላኛው በትንሣኤ ያምናሉ። እስከ 3ኛው ቀን ካልተነሳ በቃ ኦሬዲ ይሄ ሰው ሞቷል፣ አይነሳም። አሁን ላይ ግን በትንሣኤው ይነሳል ብለው ያምናሉ። በዚህ ጊዜ ነው ኢየሱስ 4ኛው ቀን ላይ ኢየሱስ መጣ። ወደ ከተማው ሲገባ እነ አልዓዛር ቤት ማርያምንና ማርታን ሰዎች ከበው ያጽናናሉ። ምን ብለው ያጽናናሉ? አይዟችሁ ወዳጃችሁ ወንድማችሁ አልዓዛር ቢሞትም ግድ የለውም በመጨረሻው ምን ይሆናል ይነሳል እያሉ ያጽናናሉ። እነሱ ተስፋ በቆረጡበት ሰዓት ኢየሱስ መጣ። እኔ እንዲህ መልእክት አለኝ። ሹፓራ ወይ ቻፔራባስ ቀኝ እጅን ከፍ አድርግ። ውርደትን እየጠበቅ ድል ይሰማል። የሆነ ማካኖፊያን ሳቲላ ደጋሜ አስደግመው ለቅሶን ደጃችሁ ላይ ሊተክል ድንኳን ሊተክል የተጻፈው ደብዳቤ ይሄው። ይህንን መጽሐፍ ሲገለብጠው መርዶ ተገለበጠ። ማኖፓና ሳዲ 2017 ላይ ያናወጣ 2018 ላይ ከአንተ ጋር አይሻገር። አጠገብ ያለው እንጀበጣርክ አንተ ጋር አይሄድም በለው። አንተ ጋር ፕሊዝ ሰይ አንተ ጋር አይሄድም። ለቅሶ ካንተ ጋር አይሄድም። ሐዘን ካንተ ጋር አይሄድም። መርዶ ካንተ ጋር አይሄድም። ውድቀት ካንተ ጋር አይሄድም። ፕሊዝ ሰይ ግን አይሄድም በለው። አይሄድም። አጠገብ ያለው ሲሪየስ ሆነ ጨበጣርክ ይበቃል በለው። ይበቃል። መዋረድ ይበቃል። ማልቀስ ይበቃል። በሰው መገፋት ይበቃል። በሰው መወራት ይበቃል። በሰው መተቸት ይበቃል። በሰው መተፋት ይበቃል። ለኔ በሉ እግዚአብሔር ይሟገትልኛል። ሃሌሉያ። ተስፋ በቆረጡበት ሰዓት ከይሁዳ የመጣው ከተለያየ ስፍራ የመጡ ሰዎች ሁሉ እቤት ቁጭ ብሎ ማርያም እያጽናኑ በድንገት ማርታ ትሰማና ኢየሱስ ወዳለበት እየሮጠች መጣች። ኢየሱስ መጣ አለች። በመምጣቱ ደስ ብሏታል። የመጣው ግን ስንተኛው ቀን ላይ ነው? 4ኛው ቀን ላይ ነው። አርፍዶ መጥቷል። ምን አለ ቀድመኝ ብትመጣ፣ አንተም እዚህ ብትኖር አልዓዛር ወንድማችን ምን አይልም ነበር? አይሞትም ነበር። በእጅ ላይ ታምራት እንዳለ እናውቃለን። በእጅ ላይ የመለኮት አደራረግ እንዳለ እናውቃለን። በላይ ላይ የነበረውን አንድ ኃይል እንዳለ እናምናለን። ምን አለ ቀድመኝ ብትመጣ። እጂን አንሳ። ቀድሞ መጣ፣ ዘገይቶ መጣ። እግዚአብሔር ሰው አይደለም ወይ? ጃጄ ፓራዲያ ወዳጅ ነው። ቢዘገይ ችግር የሚፈጥረው የነጌታ ዘገይቶን ፈጥኖ ታምራት ያደርጋል። አንደማን እጁን ወርወር አድርጎ አሜን ይበል። አፓናስ
እኔም ብትለኝ አዎ የሆነ ነቢይ ምን አለ ቀድመ ታሞ አልጋ ላይ ያለ ብትመጣ ላይ የነበረው የዲሊቨራንስ አገልግሎት አውቃለሁ ትላለህ። ኢየሱስ እንደዛ አይባልም። የበሰበሰው መልሶ ይሰራል። ሄሎ እንደኔ አይደለም ኢየሱስ እንደሆነ ፕሮፌት አይደለም። የሆነ ቸርች ላይ ሊድ እንደሚያደርግ ነቢይ አይደለም ኢየሱስ። ኢየሱስ የነቢያቶች ሁሉ ሲነር ነው። ኢየሱስ አርፍደ መታልኩ ምን አለ ቀድመ ብትመጣ ማታኮነት ምትል ለማስለቀስ ለማዘን የመጣ ብቻ መሰላቸው። በይት ቀጥ ያላት ገና ረመድልል ስል በማርያም ጆሮ ላይ ማርታ እየሮጠች መጣችና ማርታ ሰዎች ቁጭ ብለዋል። ማርታ ኢየሱስ መጥቷል ነው ብድግ ብላ እየሮጠች ሰዎች በቀብሩ ጋር ሄዳ ለማልቀስ የሚትል ስለመሰላቸው ከይሁዳ ከኢየሩሳሌም አካባቢ የተሰበሰበው ህዝብ ሁሉ ወደ መቃብሩ ቦታ ነው አጥንታ የምትሄደው ብለው ሲሉ ኢየሱስ ጋር ነው ሄደችው። ኢየሱስ እንዳገኘሽ ደስ ብሏታል። ኢየሱስ እንኳን መጣ። ግን ምን አለ ማርታ የተናገረችውን ቃል ነው የደገመችው። ምን አለ ቀድመኝ ብትመጣ አንተ ከኛ ጋር ብትኖር አንተ ቀድመኝ ብትኖር አልዓዛር ምን ባልሆነ ነበር ባልሞተ ነበር። አጠገብ ጋለው ንቅፋርክ ሳና ያንተን ነገር እግዚአብሔር ስለሚያውቅ ነቢያቶች ያላዩትን የነጌታ ያስነሳዋል። ኢየሱስ ዞር አለና አዘነላቸው። ሁሉም መጥቶ ከንፈሩን እየመጠጠ ኢየሱስ በልቡ ምን ሆነ ይላል አዘነ። ከዛስ ታወከ፣ በጣም ተረበሸ። የሚወደው ወዳጁ ነው አልዓዛር፣ የሚወደው ቤተሰብ ነው ማርታና ማርያም። በጣም እጅግ በጣም አዘነ። ቀብሩ ወዳለበት ቦታው ይዘው ሄዱት። ምሩኛ አላቸው። ምን ያደርጋል አሉት። ኢየሱስ ምን መጽሐፍ ቅዱስ አንባቢ እንደሆነ ይሄ ቤተሰብ ይታወቃል። ምን ያደርጋል በትንሣኤ እንደሚነሳ ከሆነ እናምናለን። ኖ ትንሣኤው ማን ነው? እኔ ነኝ። ሕይወትም ማን ነው? እኔ ነኝ። አጠገብ ጋለው ዋናው ሜጀሩ ነው የመጣው በሉ። ዋናው ሜጀሩ ነው የመጣው። አና ካልባሶና ጋዴፋራ ሁዲያ ሳቲንዶፋ ሀዳገስ ያኮባ የሆነ ነገር ሰጥቶ የሚሄድ ሳይሆን አንተንና ነገርን አያይዞ የሚል ጌታ አለ። አንዳማኝ እጁን ከወንበር አላቆ ጮኸ አሜን ይባል። ኢየሱስ ዞር አለና ማርታ አላት። አቤት ማርያም አቤት። አታምኝም? እኔ አምናለሁ ባንተ። አዎ ቀድመህ ብትመጣ አምናለሁ እንደሚነሳኝ ነው። በመጨረሻ ደግሞ እንደሚነሳ ነው። አሁን እንደሚነሳ አታምኝም? አምናለሁ በመጨረሻ በትንሣኤው ስንቶቻችንን በጌታ ቤት እያለን በእግዚአብሔር ቃልና በታምራቶቹ በእግዚአብሔር ቃል ታምራት የማናምን እጅን ከፋርክ ሰው አይናገር። ይሄ ቃል ከተናገረ እመነን አገር የዘጋውን በር ይሄ ቃል ሰብሮ ይጥላል። ኢየሱስ እንዲህ አለ። አሁን ካመንሻል ትንሣኤው እኔው ራሴ ነኝ፣ ሕይወትም እኔ ራሴ ነኝ። ካመንሽ አሁን ይሆናል። መጽሐፍ እንደሚል ታውቃላችሁ። ቀብሩ ጋር ሄደና ድንጋይ ያስቀመጡትን ሰዎች ማን ነው ያስቀመጠው? እኛ ነን ኑ አንሱ አላቸው። ዛሬ ማሌዳ እንዲህ ነው የሚሆነው። ጌታ ያንተን ነገር ያውቅ የለ በነገሪ ላይ ድንጋይ ያስቀመጡ ራሳቸው ያነሳሉ። በትዳርሽ ላይ እንዳትንቀሳቀሽ የተቀመጠው ድንጋይ ያስቀመጡት መልሰው ያነሳሉ። በአገልግሎት ላይ፣ በጤና ላይ፣ በኢኮኖሚ ላይ፣ በቢዝነስ ላይ ጠላት በወሬ ያስቀመጠው ድንጋይ ዛሬ ይነሳል። አጠገብ ጋር ዛሬ ይነሳል በለው። አንዳንዶቻችሁ ከነገ ሰኞ ጀምሮ ያልጠበቃችሁ ስልክ ይደወልላችሁ። ሄሎ ባለፈው የተዘጋው በር ተከፍቶልሃል። ዋናው አለቃ ማክሰኞ ቢሮ መጥቶ ሲቢውን ያስገባ ተብሏል ይባል። አጠገብ ጋር ያለውን ጨበጣት ያንተን ነገር መድረክ ላይ በሉ ባካችሁ። ሰማይ መቀስቀስ ሲጀምር አለቆች ጋር በር ይከፈታል በል። አንዳማኝ ረገጥ አድርጎ ጮሆ አሜን አሜን አሜን። ጃጃና እሷም ብሎ ክርስቲያን ቸርች ትሄዳለች፣ ትመጣለች፣ ታመልካለች፣ ትመጣለች። ታውቃለህ ይሄ የለበሰችው ልብስ የዛሬ 3 ዓመት ብራዘርኛ ከልብስ ጋር ምንም ጉዳይ የለንም። አይ ዶንት ኬር አባውት አይመለከተንም። እግዚአብሔር ከኛ ጋር ካለ አይደለም ለዛሬ መልበስ ለብዙዎች አልባሽ እንሆናለን። አጠገብ ጋር ነው ጨበጣክ
ጠልቶ አይደለም በሉ። የዘገየው ክብሩን ሊገልጥ ፈልጎ ነው። ባንቺ ጉዳይ በሉ የእግዚአብሔር ክብር ሊገለጥ ነው። ባንተ ነገር በሉ እግዚአብሔር ራሱን ሊገልጥ ነው። ባንተ ጉዳይ በሉ እግዚአብሔር ራሱ መራመድ ፈልጎ ነው። አንድ አማኝ እጁን ከፍ አድርጎ ጮሆ አሜን ይበል። አንዴ እዚህ ጋር በደንብ አድርጋችሁ ስሙ። እግዚአብሔር በእናንተ ጉዳይ በነቢያት በኩል ዝም ካለ፣ በሰባኪዎች በኩል ዝም ካለ፣ በመጋቢዎች በኩል ዝም ካለ፣ ይጸልያል በምትሉ ሰዎች በኩል ዝም ካለ፣ እመኑኝ ያላችሁት በጌታ ቤት ከሆነ ያላችሁት እግር ውስጥ ከሆነ ያላችሁት እግዚአብሔርን በመስማት አደባባይ ላይ የምትጠብቁ ከሆነ በጠበቃችሁት ነቢይ በኩል የማይናገራችሁ ከሆነ ዝምታ ከሆነ እመነኝ ነገሪ በነቢይ በኩል ሳይሆን ራሱ ኢየሱስ ሊመጣ ነው። ሃሌሉያ! አንድ ሰው ጮሆ አሜን ይበል። ሪፓራዲያሶ መልእክት አለኝ። ከጠላት እጅ ታመልጣለህ። ለዛ ነው አንዳንዴ ሕይወታችሁ ላይ ዝምታ ሲፈጠር፣ ቤታችሁ ላይ ዝምታ ሲፈጠር፣ በቢዝነሳችሁ ጉዳይ እግዚአብሔር ዝም ሲል፣ በትዳራችሁ ጉዳይ እግዚአብሔር ዝም ሲል፣ በፐርሰን ኬዛችሁ ላይ እግዚአብሔር ዝም ሲል፣ ጸጥታው ሲበዛ፣ እምባና ለቅሶ በሕይወታችሁ ላይ ሲፈራረቅ፣ ጌታ ትቶኝ ይሁን፣ እግዚአብሔር ዝም ብሎኝ ይሁን፣ እግዚአብሔር ረስቶኝ ይሁን፣ እግዚአብሔር አያየኝም ይሁን የምትሉ ነገርሽን ስለሚያውቅ መልእክት አለኝ። ዝምታ በተፈጠረው ቤትሽ የእልልታ ድምፅ ይሰማል። ታንክ ዩ። ስለዚህ አልዓዛር ወዳለበት ኢየሱስን ወሰዱት። ኢየሱስም እንደሄደ ምን አይነት ኢየሱስ ነው ግን? አንዳንዴ እኮ ይበቃቸዋል። በቃ ከኢየሱስ በላይ ምንም በረከት የለም። ከኢየሱስ በላይ ምንም ለኛ ነሰሰሪ የምንለው ነገር የለም። ኢየሱስ ሁሉ ነገር ካደረከው ሁሉ ነገር ያለው በእርሱ እጅ ላይ ነው። እመኑኝ፣ ጌታ ምስክሬ ነው። የወደቀ የሚነሳው በሱ ነው። የተረሳ የሚታወሰው በሱ ነው። የተጣለ የሚከብረው በእርሱ ነው። የተናቀው ለክብር ቀን የሚሾመው በእርሱ ነው። ተጠልቶ ከሰው አእምሮ የተረሳ ወደ ክብር አደባባይ የሚመጣው በእርሱ ነው። እሱን ከያዝክ እመነኝ፣ ምድር ቢገለባበጥም እሱ ካንተ ጋር ከቆመ የተገለባበጠው ዓለም እጁን ይሰጣል። ማርታም እና አልዓዛር ማርያምም ማርታም ሄዱ መቃብሩ። ከይሁዳ የመጡ ሰዎች አሉ፣ የኢየሩሳሌም ሰዎች አሉ። ከኢየሩሳሌም 15 ኪሎ ሜትር ላይ ያለ የቀብር ቦታ ነው። ሄዱ። ኢየሱስ የቱ ጋር ነው ያለው? አልዓዛር ይሄው ከላዩ ለድንጋዩን አንሱ አላቸው። መጽሐፍ ምን እንደሚል ታውቃላችሁ? ወደ ሰማይ ከፍ አድርጎ ተመለከተና አባቱን ምን አደረገ ይላል? አመሰግነው። እንደምትሰማኝ አውቃለሁ፣ ስለሰማኸኝ አመሰግናለሁ። አልዓዛር ና ውጣ። መጽሐፍ ቅዱስ ሲናገር ከነገንሱ ሱላ አንድም ነገር ተቆራርጦ ሳይሆን ተሟልቶ ይወጣል። ከተገነዘው እጁ ጋር፣ ከተገነዘው አፍና አፍንጫው ጋር፣ ከተገነዘው እግሩ ጋር ብድግ ነው ያለው። ሄሎ ይኸውና ሰው ሲሞት ኢሚዲየትሊ በሰዋዊ ማንነት ውስጥ የነበረው ነገር ሁሉ ፌል ነው የሚያደርገው። ማሰብ ያቆማል። ኦልሬዲ ሞቷል። በሰውነቱ ውስጥ የነበሩ ሰውነቱ መጠበቅ ባለበት ልክ አይጠበቅም። ከሰውነቱ ከፍተኛ ፈሳሽ ይወጣል። የሰውነት ውበቱ እየደበዘዘ ይመጣል። መልኩ እየተቀየረ ይመጣል። ከቀናት በኋላ ወደ አፈር ነው የሚቀየረው። የሚቀረው መጨረሻ ላይ አጽም ብቻ ነው። አጽሙ እጅና የኛው እጅ ከሾልደር ጋር አይገናኝም። ተነቃቅሱ ይሄዳሉ። በቀን ቆይታ ሄዶ የሚቀረው አጽም ነው። እኔ ግን የሚገርመኝ ልንገራችሁ፣ ኢየሱስ ወደ አልዓዛር ሲመጣ ቤተሰቡ የሸኛው፣ ጎረቤት የሸኘው ዘመዱ ጋር አይደለም፣ መቃብር ነው የከተቱት። ኢየሱስ ሲመጣ ከመቃብር በላይ ያደረገው። አልዓዛር ናውጣ ስለው ብድግ ነው ያለው። ከነግንሱ ነው የወጣው። ኢየሱስ እንዲህ አለ፣ በሉ ውረዱ አላቸው። እጅና እግሩን ምን አድርጉት አለ? ፍቱት። ይሄ ሰው መሄድ አለበት። ያለ ጊዜ የተገነዛችሁ ዛሬ ትፈታላችሁ። ያለ ጊዜ ነገር የተቀበረባችሁ ዛሬ ነገራችሁ ይወጣል። እግዚአብሔር ሳያስራችሁ፣ እግዚአብሔር ሳይቀጥርላችሁ በላያችሁ ላይ የታወጀ አዋጅ ተገለበጠ። አልዓዛር
አላዛር ደጋሚ የቋጠረብኝ ቋጠሮ ተፈታ።